ዛሬ የኬክ አሰራር ሙሉውን ይዤ መጥቻለሁ። 3 እንቁላል ተጠቅሜያለሁ። 2 የሻይ ብርጭቆ ዘይት፣ 2 የቡና መጠጫ ስኳር፣ 2 የቡና መጠጫ ሲኒ ወተት ተጠቅሜያለሁ። እዚህ ላይ አንድ ላይ ከመታጠብ በኋላ ውድ ቤተሰቦቼ ቫኒላ ተጠቅሜያለሁኝ። ኢንሻአላህ እዚህ ጋር እንቁላል 3 እንቁላል ተጠቅሜያለሁ። ወተት 2 ስኒ፣ ስኳር 2 ስኒ፣ ዘይት በሻይ ብርጭቆ 2 አድርጌ እንዲሁም ቫኒላ በትንሽ መላጋ ሩብ ይሆናል ማለት ነው። ይህን ተጠቅሜ አንድ ላይ እንደዚህ አድርጌ አዋህጃለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦቼ ያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር አብዝቼላችኋለሁ። ክርስቲያን ወገኖቼ ሰላም ብያለሁ። እኔ በጣም ሰላም ነኝ። ያላችሁበት ያለ ሰላም እዝነት ራህመት ይሁንላችሁ። ዛሬ እንግዲህ የኬክ አሰራር ይዤላችሁ ብቅ ብያለሁ ማለት ነው። በመግቢያው ላይ እንደተናገርኩት 3 ብርጭቆ ወተትና 3 ብርጭቆ ፈንጅል የቡና መጠጫ 3 እና ስኳርን እንደዛ 3 እዛ በኋላ ቫኒላ በትንሽ ሩብ ተጠቅሜያለሁ። ዘይት በሻይ መጠጫ ብርጭቆ 2 ተጠቅሜያለሁ ማለት ነው። እንግዲህ ይሄን ደግሞ ፎም ነው የተከተለች ዘይትም ይሄን ነው የምጠቀመው ማለት ነው። ሀሊብ ፓውደር ነው የምጠቀመው። ከዛ እዚህ በኋላ አንድ ቀጥታ ጨምርበት ከማሽን መስራት ትችላላችሁ። ምርጥ ስላልተቀመጠ የተሰራ በጀመ ጥራት ላይኖር ይችላል። አፏን ማለት ነው ስለሚቀረጸው ለዛ ነው። አንድ ብርጭቆ ከግማሽ ውሃ ከተቀላቀለ በኋላ እዚህ ጋር 2 ብርጭቆ ዱቄት ነፍቼ አዘጋጅቼ አስቀምጫለሁ ማለት ነው። እንደዚህ እያደረጋችሁ በአንድ ላይ ለቤተሰቦች ሰብስክራይብ ያደርጋችሁ ጀምሩት። ኢንሻአላህ ወጣቶች ደግሞ ሀበይብ ስላለ ጨመርኩ ማለት ነው። ሙሉ ተመቸው ጊዜ ተስፋ አደርጋለሁ። አንድ ብርጭቆ ከግማሽ የተጠቀምኩት ትንሽ በጣም ያህል ይመስለኛል። እንደ ፍላጎታችሁ ነው። ዱቄት አጠቃቀማችሁ 3 ብርጭቆ ብቻ ትችላላችሁ። በዚሁ ግብአት ማለት ነው። ጨመርኩበት ትንሽ ስላለብኝ ማለት ነው። ወደ ጎን እየወጣላችሁ ይመስለኛል። ሁለት ማንኪያ ይሆናል የጨመርኩት ጨመርኩት ቫኒላ
እንደዚሁ እነፋዋለሁ በሌላውን ማለት ነው። በሻይ ብርጭቆ አፋን በሻይ ማንኪያ በትልቁ አንድ ጨምሬበታለሁ። ከበድ የሚጨምሩት ያው መጨረሻ ላይ ነው ማለት ነው። ስትመቱት መቆየት ስለሌለበት መጨረሻችን ላይ ቀላቀ ስለሚሆን አብሽሩ በርቱ ጠንክሩ ሁላችሁ ማለትነሻል ያላችሁበት የዓለም ዳርቻ ሰላም ስለምታገኙ ያላችሁ ሀገራችንን ሰላም ያድርግልን። ኬኬ ከ15 ደቂቃ በኋላ ይህን ይመስሏል ማለት ነው። ማሻአላህ ተባረክ ረህማን። በጣም የሚያምር ኬክ ነው የሆነው። ዛሬ ኬክ ለምሳሌ ውድ ቤተሰቦች ዛሬ ኬክ ደግሞ ይህን ይመስላል። ማሻአላህ ተባረክ ረህማን። ተራ የተጠቀምኩት ኬካው ጃህዝ ነው ማለት ነው። ላይክ ሼር እያደረጋችሁ ክሬም ብሰራለት ደስ ይለኝ ነበረ፣ ግን ሰዎች ስኳር የበዛብህ ስለማይወዱ በዚህ መልኩ አድርጌዋለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱህ።